ዛሬ ይዤላችሁ የመጣሁት አነጋጋሪ የሆነውን ቪዲዮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ብያለሁ ሁላችሁንም። እንግዲህ ላይክ እያደረጋችሁ ቪዲዮውን ጀምሩ ማለት ነው። ሸር በማድረግ የዩቲዩብ ቻናላችን ደግሞ አዲስ የሆናችሁ ቤተሰብ ሁኑ ላለ ውዶችዬ። እንግዲህ ከመግቢያ እንደያያችሁት የዚችን ልጅ ጉዳይ ነው ይዤላችሁ የመጣሁት ማለት ነው። ሰሞኑን በቲክቶክ በዩቲዩብ በተለይ በቲክቶክ በማለት ደረጃ ሙሉ በሙሉ በሷ ላይ ነው መነጋገሪያ የሆነው ማለት ነው። እውነት ለመናገር ልጅቱ አላህ ያሳድጋት። በጣም ፍቅር የሆነች ልጅ ናትና ደስ የምትል ናት ማለት ነው። እንግዲህ ይቺ ልጅ እናቷ በሳዑዲ አረቢያ እንደ ማንኛውም ስደተኛ ተሰዳ የምትሰራ ወላጅ እናት፣ አባቷ ኢትዮጵያ እንደሆነ ነው የሰማሁት ማለት ነው። ያው ለረፍት ሄዳ ተመልሳ ስትመጣ ያው እርጉዝ ሆና እንዴት ተመለሰች እዛው የምትሰራባቸው ሰዎች ጋር እንደወለደች ነው መረጃውን እንዳገኘሁት ማለት ነው። በዛው ወልዲያ ያው በዚህ ደረጃ እያሳደገ ትገኛለች ማለት ነው። ከዚህ በመቀጠል ግን እውነት ለመናገር የምትሰራባቸው ሰዎች በጣም ጥሩ ደግ እንደሆኑ በቃ በልጅቱ ቪዲዮ ይገልጻል ማለት ነው። ምክንያቱም ይቺ ልጅ እነዛ ሰዎች ደግ ባይሆኑ ጥሩ ባይሆኑ እንደዚህ ነጻነት አግኝታ በቃ እየሳቀች እየዋረቀች አትሰራም ነበር ማለት ነው። በይበልጥ ያው አረቡ ጋራ ትሰራለች። በጣም ደስ የምትል የምታሳሳ ልጅ ናትና እውነት ለመናገር አላህ ያሳድግሽ። እና እናቷ በቃ እንደ ማንኛውም ያው ስደተኛ ተሰዳ በቃ ደግ የሆኑ አረቦች ነው የገጠሟት። እንዲሁ ጎን በጎን እንደማሳደጓም ደግሞ ሰዎቹ ትምህርት እንደሚያስተምሯት ወጯን እየሸፈኑ ለልጆቻቸው ልብስ ሲገዙ ለሷ እንደሚገዙላት በቃ በጣም ጥሩ ደግ ከሚባሉ አረቦች መካከል ናቸው ማለት ነው። እንግዲህ አንዳንድ የዋህ ደግ የሆነ አረብ ደግሞ ከወደደ በቃ እኔ እንጃ ከወደዱ ወደ ኋላ አይሉም ማለት ነው። ደግ ይሆኑ አሉና መጥፎ እንዳሉ ሁሉ ደግ ይሆኑ አሉ ማለት ነውና በጣም ደስ የምትል ናት። ፍቅር የሆነች ልጅ ናት። ቪዲዮ ሲሰሩ በጣም የምታሳሳ ልጅ ናት ማለት ነው። እና አላህ ያሳድጋት እውነት ለመናገር ማለት ነው። እና እንግዲህ እንደምታዩት ያው እናቲቱ ጎን በጎን እየሰራች ልጇንም በጎን እያሳደገች እንግዲህ ልጅቷ እኔ ስካያት በቃ ከ8 አመት በላይ የሚመስላት ትመስላለች ማለት ነው። በጣም ደስ የሚል ነው። ትምህርትም በዛው መማሯ በጣም ጥሩ እድል ነው ማለት ነው። እድሉ በጣም ጥሩ ነው። ምክንያቱም ይች ልጅ ብዙ አይነት ቋንቋ ትለምዳለች፣ እንግሊዘኛ፣ አረበኛ በቃ ያላት ምክንያቱም በኋላ በቃ እድሏ ጥሩ ይሆንላታል ማለት ነው። ምክንያቱም ከተማረች በተለያዩ ቋንቋዎች የስራ እድል ግዴታ ሀገሯ ኢትዮጵያ ገብታ ባትሰራም እንደዚሁ ተወለደችበት ሀገር እዛው ሳውዲ አረቢያ መስራት ትችላለች። በተለይ እነዚህ አረቦቹ እንደዚህ አስገብተው እንኳን እያስተማሯት በኋላ ደግሞ አይተባበሯትም ማለት አይቻልም። ሊተባበሯት ይችላል። እናቷ ዋጋ ከፍላ እንዳሳደገቻት ደግሞ እሷ የእናቷን እውነት ለመናገር እናቲቱ በጣም ደስ ይላታል ብዬ አስባለሁ። በኋላ አሁን እንደዚህ በስደት ላይ እንደዚህ እርግጥ ሰው ማለት ሰው ቪዲዮ ላይ ተደስቶ ያየነው ሰው በስተጀርባ ያው ምን እንዳለ አይታወቅም። ግን በዚህ ደረጃ ልጇን እንደ ልጃቸው አድርገው በቃ ትምህርት እያስተማሩ ምናምን መያዛቸው በጣም ትልቅ ነገር ነው። ብቻ ግን ልጅቱ እኔ ደስ ስላለች ነው ያመጣኋት ማለት ነው። ሁላችሁም ላይክ እያረጋችሁ ሼር እያረጋችሁ አዲስ የሆናችሁ ደግሞ ሰብስክራይብ እያረጋችሁ ማለት ነው። እውነት ለመናገር አረቦቹን አለማመስገን አይቻልም። አንድ ሰው የምናመሰግነው ማለት ነው ለራሳችን ሲያረግ ብቻ አይደለም፣ እንደዚህ ለሰውም ሲያረግ ማመስገን ግድ ይላል። እኔ በበኩሌ ወላሂ ጥሩ ሰዎች እንደሆኑ በቃ አመሰግንኳቸው የምር ማለት ነው። በጣም ደግ ናቸው። ደግነታቸውን ይቀጥሉበት፣ ደግነታቸውን አይንፈጓቸው ነው የምለው። ለልጅቱም ለእናቷም ጥሩ ይመቻቸው እውነት ለመናገር ማለት ነው። በጣም ደስ የሚል ነው። ለልጅቱ በተለይ ጥሩ እድል ነው። ያው ሀገራችን ታውቃላችሁ እንኳን ደህና ሆኖ መማር አይደለም ቀርቶ ለመኖር
የሚያሰጋበት ሰዓት ስለሆነ እንደዚህ በሰው ሀገር ዘንታ ተምራ ቤታቸውን ደግሞ እንደ ቤቷ አርጋ በቃ ማለት ልጅቱ በቃ እንደፈለገ ይቧርቃ ምናምን ድሃ ምናምን ቃል አይደል ነው እያደገች ያለችው ማለት ነው። የህፃንናቷ ቪዲዮ እና ያሁኑ ሲታይ በጣም ልዩነት አለው ማለት ነው። ምክንያቱም መሻአላ እያደገች ነው። እኔ ድሮ ጀምሬ ነው ማያት እውነት ለመናገር በፊት ጀምሬ በህፃንነቷ ጀምሬ ማለት ነው። ደስ የምትል የምታሳሳ ልጅ ናት ማለት ነው። እንግዲህ አላህ ያሳድግሽ ነው ምላት። አላህ ጥሩ ደረጃ ያድርስሽ ነው ምላት። ላይክ እያረጋችሁ የሰው ደስታ የሚያስደስታችሁ ሲ ላይክ እያረጋችሁ ማለት ነው። በጣም የምታሳሳ ልጅ ናት ማለት ነው። እናቷም እንግዲህ አላህ ልፋትሽን ይቁጠርልሽ፣ አላህ ልጅሽን ያሳድግልሽ፣ እናቷም አባቷም ማለት ነው። እና በጣም ደስ የምትልና ሰዎቹንም አለማመስገን አይቻልም። መጥፎ አሉ፣ ከመጥፎ ሰዎች ይጠብቀን። እንደዚህ ደግ ከሆኑ አረቦች አድርግ። መቼም ሁላችንም ተሰደን ነው የምንሰራው። በተለይ እኛ ኢትዮጵያዎች ስደት ላይ ነው የምንኖረው፣ በተለይ አረብ ሀገር እና አላህ ይጠብቀን ነው የምለው። ይሄው እንደምታዩት ህፃንነቷ ቪዲዮ እና ያሁኑ ልዩነት በደንብ እና በህፃንነቷም ደስ የምትል የኔ ቆንጆ በጣም የምታሳሳ ልጅ ናትና አላህ ያሳድግሽ። ሰዎቹንም እውነት አለማመስገን አይቻልም ማለት ነው። አሁንም እንደዚሁ እየባረቀች ትገኛለች ማለት ነው። ቤቱ እንደ ቤቷ እንደ ወላጆቿ ቤት አድርጋ ሳትፈራ በጣም ደስ የምትል ፍቅርዬ ልጅ ናት ማለት ነው። እና ሰዎቹም በጣም ጥሩ ሰዎች ናቸው። አላህ ኸይር ጀዛቸውን ይክፈላቸው። መልካም ነገር ማያረግ በቃ መልካምነት ለራስ ነው። እውነት ለመናገር መልካም መሆን ለራስ ነው፣ መልካም መሆን ማለት ነው። እና በጣም ደስ ትላለች ማለት ነው የኔ ውዶች። ደስ ስላለኝ ነው እኔ ያመጣሁት ማለት ነው። ላይክ እያረጋችሁ ሼር እያረጋችሁ ሁላችሁም ማለት ነው። እና ደስ ስላለች ነው ዛሬ ይዣት የመጣሁት ይችል ማለት ነው። በቱክቱኩም በቃ መነጋገሪያ ስለሆነች የራሴን ሀሳብ ለምን አልሰጥም በሚለው አመጣኋት ማለት ነው። በጣም ቆንጅዬ ልጅ፣ በጣም ደስ የምትል ፍቅር የሆነች ልጅ ናትና ሁላችሁም ላይክ አድርጉ። የሰው ደስታ የሚያስደስታችሁ ማለት ነው። አላህ ጥሩ ደረጃ ያድርሳት። እናቷንም ደግሞ አላህ ያኖርላት፣ አባቷንም። እነዚህንም ሰዎች ደግሞ ጸባያቸውን አይቀይርባት ትላለሁ። ለሁላቸውም ለእናይቱም ለልጅቱም ማለት ነው። አላህ ያሳድግሽ። እንግዲህ አረቦቹም ኸይር ጀዛችሁን ይክፈላችሁ እላለሁ። እና ውዶችዬ እንግዲህ እንዴት ተመለከታችሁት? ዛሬ ይዤላችሁ የመጣሁት ይሄን ነበር ማለት ነው። ስለዚህች ላይ ጉዳይ ነበር ማለት ነው። የተሰማኝን ሀሳብ ልገልጽ ነው የመጣሁት። እስኪ ላይክ እያረጋችሁ እየገባችሁ እንደው ዝም ብላችሁ አትውጡ፣ ላይክ አርጉ እላችኋለሁ ውዶችዬ። እንግዲህ ያው ኢንሻአላህ ተመልሼ ደግሞ እመጣለሁ በሌላ ቪዲዮ ማለት ነው። በአዲስ ቪዲዮ ተመልሼ እመጣለሁ። ከእናንተ የሚጠበቀው ላይክ ሼር ማድረግ ቤተሰብ መሆን ነው ማለት ነው። እንግዲህ ውዶችዬ ይህን ይመስላል ማለት ነው። ሁላችሁንም ስለምትከታተሉኝ በጣም እጅግ አድርጌ አመሰግናለሁ። ላይክ አርጉልኝ፣ ሼር አርጉልኝ ማለት ነው የኔ ውዶች። ያው ደስ የሚል ቦታ ነው። ቦታው ይሄ ለራሱ ሲውት የገጠር ቤት ሰምታችኋል። እና ይሄን ይመስላል የዛሬው ቪዲዮ። እንግዲህ በሌላ ቪዲዮ ሁላችሁም ላይክ ሼር፣ ቤተሰብ ያልሆናችሁ ቤተሰብ በመሆን አበረታቱኝ እላለሁኝ። የዛሬው ቪዲዮ ይሄን ይመስላል ውዶችዬ። በቀጣይ ቪዲዮ በሌላ ቪዲዮ ተመልሼ እስከምመጣ ድረስ ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። ተመልሼ እስከምመጣ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ቆዩ። ላይክ እያረጋችሁ ባይሆን ላይክ አርጉ፣ ሲስወጡ ላይክ አርጉ።